ሁለት የእንግሊዝኛ ቤስት ፍሬዝ ነግራችኋለሁ። የመጀመሪያው ኢን ዘ ሞመንት፣ ሁለተኛ አት ኤ ሞመንት። ዋት ኢዝ ዘ ዲፈረንስ? ልዩነታቸው ምንድን ነው? ቢካዝ እነዚህ ቃላት ፐርፕሌክሲንግ ናቸው፣ ግራ ያጋባሉ። ኢን ዘ ሞመንት፣ አት ኤ ሞመንት። ዛሬ ልዩነታቸው ቀልል ባለ መንገድ አሳያችኋለሁ። ኢን ዘ ሞመንት የምንል ከሆነ ናው፣ አሁን ወይም በዚህ ሰዓት ለማለት ኢን ዘ ሞመንት። ኦኬ። ቤስት እንግሊሽ ፍሬዝ ለምሳሌ አሁን ስራ ይዣለሁ ለማለት ምን ላለን? አይ አም ቢዚ ኢን ዘ ሞመንት። ኤግዛጅሬት ስናደርገው ስናጋንነውስ አይ አም ሱፐር ቢዚ ኢን ዘ ሞመንት። ምን ትላላችሁ? አይ አም ሱፐር ቢዚ ኢን ዘ ሞመንት። ስለዚህ ሱፐር ይህንን ቃል እንደምን እየተጠቀምነው ነው? እንደ ቬሪ። ስለዚህ ቬሪ ቢዚ ከማለት አንዳንድ ጊዜ ደግሞ ሱፐር ቢዚ፣ አይ አም ሱፐር ቢዚ ኢን ዘ ሞመንት ማለት ይችላላችሁ። ቤስት እንግሊሽ ፍሬዝ። ሁለተኛ አት ኤ ሞመንት። አት ኤ ሞመንት የምንል ከሆነ ግን ቬሪ ሱን፣ በቅርቡ ለማለት ደግሞ አት ኤ ሞመንት። ለምሳሌ በቅርቡ እደውልልሃለሁ ለማለት ቬሪ ሲምፕል እንግሊሽ። ሊስን I will call you at a moment. I'll call you at a moment. በቅርቡ አይሃለሁ ወይ ደግሞ በቅርቡ አገኘሃለሁ ለማለት I will see you at a